ኤርትራኖች ትግራይን ይቃሉ ምናምን ሲሉ we have a reason for that. I'm sorry to say that, ግን that's the reality. ምን ይላል መሰለህ? የሚኒሊክ ፈረስ ከቀይ ባህር ጠጥተዋል፣ የአፄ ዮሐንስ ፈረስ ከቀይ ባህር ጠጥተዋል ይላሉ። የቀይ ባህር ጨዋም ውሃ ነው፣ አይጠጣም። ሰው ልጅ አይጠጣውም፣ እንስሳን አይጠጣውም። ተባባለ። አሁን this prove me they never been in Red Sea. የአፄ ዮሐንስ ፈረስ ቀይ ባህር ጠጥተዋል ሲል አንድ ኢትዮጵያዊ ወይም የሚኒሊክ ፈረስ ከቀይ ባህር ጠጥተዋል ሲል ቀይ ባህር አልነበርክም፣ ብትኖር ቀይ ባህር ምን አይነት ውሃ እንደሆነ ታውቅ ነበር። ገባባለ። እና ትግርኛ ትናገራለህ ሳሜን? ትግርኛ ጽቦ ዛረብ ትግርኛ ውስጥ አንዳንድ ጊዜ አረብኛ አንዳንዱ ጣሊያንኛ ይቀላቀላል። ለምን ይመስላል? ወል ምን መሰለህ ኤድመን ብትወድ ባትወድ ማለት ነው። ደንበኛ ትግርኛ ኤርትራ ነው የሚናገረው። ምንድነው የሰማሁት? ኤርትራ ነው የሚናገረው። እና አዳምጠኝና ኤድመንት ልነግርህ። አዳምጣለሁ። አንዴ አዳምጠኝ። ኦኬ ሳሜን፣ ትግርኛ ስታወሩ አንዳንድ ጣሊያንኛ ጣል ታረጋላችሁ ትግርኛው ላይ፣ አንዳንድ አረብኛ ጣል ታረጋላችሁ። አንተ አሁን ምን ይላሉ? ኤርትራውያን በራሳቸው ማንነትና ስብዕና እንዳያድጉ ብዙ ኮሎናይዘር እንደዚህ ቅኝ ገዢዎች አረቡ ሲመጣ፣ ጣሊያኑ ሲመጣ፣ እንግሊዙ ሲመጣ የማንነት ቀውስ አጋጥሟቸዋል። ዛሬም ላይ ያለችው ኤርትራ ላይ የሚኖረው ትውልድ ከሀገርም ውጪ ከሚያሳየውም ባህሪ አንዳንዴ ከሚፈጠረውም ችግር የተነሳ የማንነት ቀውስ አለባቸው። ያ ደግሞ ምልህ ያመጡ የራሱን ባህልና ቋንቋ ይጭንባቸዋል። ያመጡ አሁን እናንተ የኢትዮጵያ ግዛት ሆናችሁ ኖራችኋል። በኃይለ ሥላሴ በመንግስቱ ኃይለ ማርያም እንደምታውቀው የጣሊያን ግዛት ሆናችኋል። የተርኪ፣ የግብጽ የብዙ ነገር ድብልቃል እና ያ ማንነት አይደንቲቲያችሁን እንኳን ሉዝ እንድታደርጉ አድርጓችኋል። ቋንቋችሁም ላይ ደግሞ ተቀላቅሏል። ስለዚህ አሁን ለእናንተ ምልህ አሁን አይደለም እንደሱ ነገር አለ። ምን መሰለህ እነዚህ ሪስፖንሲብል የሌላቸው ሰዎች የሚያወሩ ወሬ ነው ልነግር። ግን አሁን if you accept it, you don't accept it, up to you። መለስ ዜናዊ የሱ ሩሜት የከረን ልጅ ተወላጅ ነው። እስካሁን ኤልያ ላይ ከፈለግ ከሱ ጋር ላገናኝ ይችላል። ወንጌት ሳሉ ማለት ነው። የኤርትራው ደብዳቤ ይጽፍ ነበር ለቤተሰቡ በትግርኛ። እና መለስ ምን አለው መሰለህ? እንዴ አንተ ምን ያረክ ነው ምናምን ይለዋል። ደብዳቤ የጻፍኩ ነኝ አለውና እንዴ በትግርኛ ነው የምትጽፈው ነው አለው። እንዴ በምን ልጽፍ? ኤርትራኖች በጣም ኃይለኞች ናቸው። እኛ እኮ ደብዳቤ ለቤተሰባችን በአማርኛ ነው የምንጽፈው። ትግርኛ ትግራይ ውስጥ ከቲፒኤልኤፍ በኋላ ነው የገባው ኢንትሮዲውስ የተደረገው በደንብ እንጂ ኤርትራ ውስጥ በድሮም ትግርኛን ቋንቋ ነበር ይናገራሉ። ግን አንድ ነገር ደግሞ የርሳው ነገር አለ እንዳልኩ የኤርትራ ትግርኛ ተናጋሪዎች ኤርትራ ያሉ እስላሞች ዘመዶቻችን ነው፣ ደማችን ናቸው፣ ቤተሰብ ነው። ተባባለ ለመድረስ ነው፣ በስራ ነው፣ በምናምን ደጋ ቆላ ትሄዳለህ፣ የነሱ ባህል ታውቃለህ፣ ከነሱ ቋንቋ ከነሱ ጋር ትኖራለህ፣ የነሱ ቋንቋ ደስ የሚል ነገር ኮፒ አድርገህ ትመጣለህ ምናምን። እንደዚህ አይነት ኢንቴግሬሽን አለ ኤርትራ ውስጥ። ይሄ ነገር ደግሞ የሀብቱ ማለት አንደርስታንድ ማድረግ አለብህ። ጣሊያን ደግሞ ኦፍኮርስ ተቀምጧል ከ50 ዓመት ከተቀመጠ አንዳንዴ ቃላት አለ የጣሊያን የምንጠቀምበት አስመራ ውስጥ ቻው ምናምን ትላለህ እና ኦኬ እና ማለት እና ልጨርስልህ እና የኤርትራ ህዝብ ባህሉና ማንነቱ ጠብቆ የቆየ አሁን ኦርቶዶክስ ቸርች ኤርትራ ላይ ስትገባና ትግራይ ኢትዮጵያ ስትገባ ምንም ልዩነት የለም። እንዴት አድርጎ ነው ትግራይ ብቻ ነው አማራ ብቻ ነው ባህሉ የጠበቀ ኤርትራ ምናምን ስትል አይ ቲንክ ኢትስ ኤ ሊትል ቢት ኢግኖራንት ወይም ንቀት ነው። ይሄ ገባባለ አንድ ሪስፖንሲብል የሌላቸው ሰዎች የሚያወሩት ወሬ ነው። ሪስፖንሲብል ያለው ሰው ግን በደንብ ሰውን ማወቅ አለበት። ከዛ በኋላ ትናገራለህ ማለት ነው። የኤርትራን ህዝብን ዲሞናይዝ ለማድረግ የሚጠቀም ወሬ ኤድመን እንዴት አመሻችሁ? እና ብዙ ነገር ግድ አናርገውም እና ዳንኤል የምትጠይቅ
የምትጠይቀው ነገር አለ ሳሙኤልን? አይ እኔ ምን እጠይቀዋለሁ? ራሱን የካደ ሰው ነው ይሄ። ራሱን የካደ ደንበኛ ሻዕቢያ ነው ይሄ። ፊውቸር ፕሪዝነር ነው፣ ለእኛ እስረኛ ነው የሚሆነው። ይሄ ሻዕቢያ ከወደቀ በኋላ እስረኛ ነው የሚሆነው። ሀገሩ እንኳን መግባት የሚችል አይመስለኝም በእንደዚህ አይነት አነጋገር። እኛ ኤርትራ ውስጥ ያለው ችግር ማንም ሰው ሊነግረን አይችልም። እኛ ኤርትራኖች ራሳችን ነው የምናውቀው። በእናቶቻችን በወንድሞቻችን የደረሰ ነገር ስለሆነ በእኛ ላይ ራሱ የደረሰ ነገር ስለሆነ ምን ደረሰ? እናትህ ጋር ንገረን። ለአንተ እኔ መናገር ከአንተ ጋር መናገር የሚለው ነገር የለም። በእናቶቻችን የወረደ ይላል። ምን ነው የወረደው? ንገረን። ሳሙኤል ነው የለበስከው። የእስላም ልብስ ነው። እስላም ነህ እንዴ? እስላም ነህ እንዴ? ቢያለው እኮ የዘመዴዎች ልብስ ነው ይሄ። ቢያለው እኮ እኔ ጽና አደግለ ነኝ። ስማ እኔ ጽና አደግለ ከሆንክ አንተ ጽና አደግለ ነኝ። ወይ ካቶሊክ ነህ ወይ ደግሞ ኦርቶዶክስ ነህ። ኦኬ አዳምጠኛ። በሃይማኖት ምንድን ነህ? ልነግርህ አባ ሃይማኖት የላቸውም እነዚህ። ዳንኤል እኔ ጽና አደግለ ነኝ። ሃይማኖት የለውም። እስቲ ቆይ ዳንኤል አንዴ ጽና አደግለኝ። ሳሙኤል ምንድን ነህ በሃይማኖት? ኦኬ ስማ እኔ ጽና አደግለኝ ነኝ፣ ካቶሊክ ነኝ። ግን የእኔ ዘመዶች ደግሞ እስላሞች አሉ። ይህ ልብስ ነው የሚለብሱት። የለም እስላም ዘመድ ያለው ካቶሊክ የለም። አይተዋሽ። አንተ ኤርትራዊ አይደለም እኮ ለዛ ነው። አንተ ኤርትራዊ አይደለም። እኔ ራሴ ጽና አደግላዊ ነኝ። ኦኬ አብይ ዓድኻ ጽና አደግለ አብይ ዓድኻ ጽና አደግለ ስማኒ አብይ ዓድኻ ጽና አደግለ ና ስማዕኒ ትበል። አብይ ዓድኻ ጽና አደግለ አነ አደ ይነግረካን ሰኻቢ ኤርትራ አይደለም ከ አነ አደ ነው ሀገር እንዴት ስናደግለት ሰባት ገጠሮች ናቸው። አንተ የትኛ ገጠር ነህ? ማንነቴን የምትነግረኝ አንተ ነህ። ኦኬ ጽና አደግለት ከሆንክ የትኛው ገጠር ነህ አንተ? የትኛው ገጠር ነህ? ሰባት ኦኬ ዳንኤል በሀሳብ እናውራ። ኖ ማን ሆኖ ነው እሱ? ኤርትራዊ ነህ ኤርትራዊ አይደለም የሚለው ማን ነው እሱ? እኔ ከሱ ጋር አላወራም ከሱ ጋር። ጽና አደግለት ከሆንክ ደፍጣም ጽና አደግለ ከሆንክ የትኛው ገጠር ነህ አንተ? ጽና አደግለ ምን የትኛው ገጠር ነህ? ጽና አደግለ ሸውዓተ ዓድታታለ ሸውዓተ ዓድታታለ ጽና አደግለ ዓድኻ ቤት ጽና አደግለ እንታይ ገብረልካ ናታይ ዓደይ ማሓሳብ ከሳ ኤርትራ ኮንካ ንስኻ ትግራዋይ ኢኻ እስኻ በዓልኻ እምበር ትግራዋይ። እሺ እንደዚህ አይነት ሰዎች ናቸው። እናንተ አንተን ታወራው ራሱ ኤኒባዲ ትግርኛ ነግረና እኔ ጽና አደግለ ስማ ና ሓንሳብ ትግራይ እንታይ ነው ጽና አደግለ ሰባት ቪሌጅ ናቸው። ወይስ ዳንኤል አንተ ሁለተኛ ጽና አደግለ ከሆንክ ደግሞ ንገረን የትኛው ሀገር እዚህ ላይ ወጥቼ የምናገረው ሀገር አይደለም። የምናገረው ከአንተ ጋር ለመሰለህ ታወራ ከሆነ ስለ እኔ ሀገር ምን ያደርግልሃል? አንተ ትግራዋይ ነህ። አንተ ከአንተ ጋር አላወራም። አንተ እንደሱ እያልክ ነበር አይደለም? ድሮ ቪዲዮ ክፈት በለው ቪዲዮ ክፈት